ሰላም ቤተሰቦች እንዴት ናችሁልኝ? ዋላ ዛሬ በጣም ያዝናናኝን ነገር ነው የምነግራችሁ እና የሆነ የግሩፕ ቴራፒ ላይ ያጋጠመኝን ነው እና ሼር እያደረኩኝ እና ብዙ ሰዎች አሉ እና ሱስ በሽታ ምን ይመስላችኋል ብዬ ጠየቅኩ። አንደኛው ምን ቢለኝ ጥሩ ነው መንፈስ ነው የሚመስለኝ። ምክንያቱም አንድ አመት አንድ ጊዜ በቃ አቆምኩኝ አለ ከጫት ከሲጋራ ከመጠጥ ከተለያዩ የድራጎች ይወስዳል እና አንድ አመት አቆምኩኝ አለ። ከዛ ተመልሼ ራሴን እዛ ውስጥ አገኘሁት አለ። ከዛ በኋላ ደግሞ 2 አመት አቆምኩኝ አለ። ከዛ በኋላ እንደገና ተመልሼ ራሴን እዛ ውስጥ አገኘሁት አለ። ይሄ ነገር እግዚአብሔር ካልፈቀደ ማቆም አልችልም ብዬ መቃሜን ቀጥያለሁ አለኝና በጣም አሳቀን እዛ ውስጥ ያለው። ግን በኋላ ላይ ግንዛቤ ስንሰጣት በሽታ መሆኑን አምኖ አሁን የሕክምና ክትትል እያደረገ ይገኛል። ያዝናናኝን ነው ካጋጠመኝ ሼር አደርጋችኋለሁ። ዋላ ሰላማችን ይብዛ።